ፊልማችን በጣም ወፍራም የሆነ ሰው ጂም የተባለ ያሳየን ይጀምራል። ማይልስና ሌሎች ጓደኞቹም እሱን ለመተናኮል ይሞክራሉ። ጂምን በነሱ ድርጊት ቢናደድም ሮቢና አንተ የትምህርት ቤት ጓደኛ ስላለ ሁልጊዜ እነሱ ለሱ ደስታ መሆኑን ብቻ ነው የሚያሳውቀው። ጂም ከትምህርት ቤት ወደ ቤት ከተመለሰ በኋላ እናቱ የዛሬ ትምህርት ቤት እንዴት ነው ብላ ትጠይቃለች። እሱም ደግሞ ትምህርት ቤት ላይ የደረሰው ትንኮሳ ሳይናገር ደህና ነው ብሎ መልስ ይሰጣል። የራሱ ክፍል ውስጥ ከገባ በኋላ ከጓደኞቹ ጋር በቪዲዮ ይገናኛል። ጂም የተፈጠረበት ነገር ለማረሳሳት ጓደኞቹ እሱን ለመረሳሳት ይሞክራሉ። በኋላ ላይ ጂሚ አባቱ ማታ ፈረቃ ስራ ስላለው ሊሄድ አይቶም የደረሰበት ነገር ምንም አልተናገረም። በንጋታም ጂሚ ከጓደኞቹ ጋር ወደ ትምህርት ቤት ሲሄድ ያሳያል። ጉልበተኛ ልጆች ሲመጡ እነሱም ልጆቹን አይቶ ይሄዳሉ። የጂሚ ጓደኞች ጉልበተኛ ልጆች ከዛሬ በኋላ አንናገርም $100 ከከፈልክ ብቻ ነው የሚሉት። ጂሚን ብድር የለብኝም እንዴት ነው የሚከፍለው እያለ እሺ ብሎ ከነሱ ጋር ይለያያል። ትንሽ አልከፍልም ብሎ እነሱ ፊት ቢቆሙም እነሱም የራሳቸውን ጉልበት ለማሳየት ይሞክራሉ። ሌሎች ተማሪ ከዛ ሲመጡ እነሱን አይተው ጥቶ ይሄዳሉ። ክፍል ውስጥ ሲማሩ ደግሞ የማይልስ ቦቢን ጓደኛ እሱን አላስቀምጥ ይላል። በመጨረሻ ላይ ጮሆ እሱ ከክፍል ውስጥ እንዲወጣ ያደርጋል። ጂሚን በመጨረሻ ቦብ ስለብቻ ሲያለቅስ ያገኛል። እሱን ለማዝናናት ሲል ወደ ካፌም ይዞ ይሄዳል። ጂሚን በመሃሉ ኤርኒያን የተባለች የሆነ ክፍል ጓደኛ እንደወደደችው ይነግራል እና ወደ እሷ እንድትቀርብና እሷ እንድታናገር ይፈልጋለሁ ብሎ ተናገረ። ቢሆንም ግን ጂሚ ያን ያክል ድፍረት የለም። ወደዛ አልሄደም። እዛም ማይልስና ቡድኑም ደግሞ ገንዘባቸውን ለመጠየቅ $100 ብሎ ይመጣሉ ወደሱ። ቢሆንም ግን በዛ ጊዜ ሌሎች ተማሪዎች ለጂሚ ይቆሙለታል። በዛ ምክንያት ልጆች ወደዛ ሄዱ። ከዛ በኋላ ቢሆንም ጂሚ ግን ከሰዓት ብቻውን ሲሄድ አገኙት ቡድኖቹ። በዛ ምንም ሳይጠይቁ እሱም መደብደብ ጀመሩ። እንዴት ድሎ ነው አንድ ሽማግሌ ከቤቱ ወጥቶ ይመለከትና ልጆቹን አባሮ ልጁን ይዞ ወደ ገራጅ ይገባል። ወደ ገራጁ ከገባ በኋላ ጂሚ ፎቶውን አይቶ ሰውየው ሽማግሌው በፊት ቦክሰኛ እንደነበረ ያውቃል። ሰውየው ስም ማክሲን ጃክሰን ይባላል። ይህም ስለ ራሱ ከተናገረ በኋላ እሱም ቦክስ መሰልጠን እንደሚፈልግ ይናገራል። ሽማግሌ አክሽንም መጀመሪያ እናንተ ቤተሰብ መጠየቅ አለብኝ ብሎ ጠየቀው ወደ ቤቱም እሱ ካደረሰ በኋላ እሱ ላይ የተፈጠረው ሁሉንም ነገር ለቤተሰቦች ተናገረ። ልጁም ቦክስ እንደሚማርም ብሎ ተናገረና ቤተሰቡ ደግሞ ስለዚህ ነገር እኛ እንጨርሳለን ብሎ ሰውየውን ሸኙት። ቢሆንም ሌላ ቀን ግን የጂሚ ቤተሰቦች ሀሳባቸውን ቀይሮ ልጁን ይዘው ወደ ሽማግሌው ጋር ወሰዱት። ሽማግሌው ትምህርት ቤት እንዲያስገባ ትምህርቱም ደግሞ የቦክስ ነው። ወደ የሚገፉበት ቤት ውስጥም ባለቤቱም ጂሚ የሚባል ሰው አለ። ሌላ ሰው ባለቤቱም ጂሚ ከተመለከተ በኋላ የተፈጠረ ነገር ሁሉ ለባለቤቱ ተናግሮ ከዛ በኋላ በስነ ስርዓት እንዲማር አደረጉት ልጁ። በቀጣይ ቀን አክሽን ሽማግሌው ጂሚ ወደ ጂም ቤት ይዞ ይመጣል። ቦታ ላይ ወጥቶ ጂሚ በነፃ እንዲሰራ ትዕዛዝን አስተላለፋል። አክሽንም ልጁን ይዞ ወደ መሃሉ ላይ ላለው ጂሚ የሚሰለጥኑበት ቦታ አስገባው። ልጁ አክሽን ደግሞ አቅራቢያ ላይ ቁጭ ብሎ ጋዜጣውን ያነባል። በሌላ በኩል ደግሞ ጂሚውን ለአበረታታ የሚመክረው ሁሉንም ቃላት ይናገራሉ። ይህንን ክብደት በመጠቀም እንዴት ጎበዝ ተደባዳቢ እንደምትሆን ብሎ ይናገራሉ አሰልጣኞች። ለዚህ ደግሞ መከራው ጂሚ እንዲገፈትር አድርገኝ ብሎ ጂሚ እንዲገፈትረው ስልጣኑን ጀመረው። በኋላ ላይ አክሽን ጂሚን ወደ ቤቱ ሲወስድ በኋላ ላይ ጂሚ ከማይልስ ጋር ያለው ችግር ይሄ ነው ብሎ ሁሉንም ተናገረው። ጂሚ የተነገረው ስለ $100 ነበረና ሽማግሌው አክሽን ደግሞ ጊዜውን ታክቲኩን ተጠቅመ ጊዜውን እንዲያስረዝሙ ማድረግ ትችላለህ። እነሱ የጠየቁ ደግሞ $100 ስለሆነ አንተ ደግሞ የሚቀጥለው ወር ላይ 200 አድርጌ እሰጣለሁ ብለህ ለእነሱ መንገር አለብህ ብሎ ለጂሚ ተናገረ ሽማግሌው። ጂሚ በሀሳቡ ከተስማማ በኋላ ወደ ቤት ይገባል። ነግቶ ጠዋት ላይ ትናንትና የሰራ ስፖርት እንዳለ ትራፖ ተነስታበትና ጠዋቱ ሰራ ረፍዶበታል ነበረ። እናቷ መጣ። ቢሆንም ከመሄድ በፊት እንድትነሳ አበረታታችው። ጂሚ ወደ ትምህርት ቤት ሲሄደው አክሽን አካሄዱን ይመለከታል። ጓደኛው መንገድ ላይ ካገኘ በኋላ እየቀለዱ ወደ ትምህርት ቤት ይደርሳሉ። ትምህርት ቤት ውስጥ ቦቢ ጂሚን ሄዶ አድሪያን እንዲያናግረው ይነግራል። ቢሆንም ጂሚ ግን ተዘጋጅቻለሁ ብሎ አስቦም አያውቅም። ቦቢን ከሄደ በኋላ ማይልስና ቡድኑ ወደ ልጁ ይመጣሉ። ገንዘቡም እንዲያመጣ ነበር ያስፈራር። ጂሚ ከዚህ በፊት የተነገረውን ታክቲክ ይጠቅማል። $200 አድርጌ እከፍላለሁ፣ ነገር ግን 1 ወር ሙሉ እንዲሰጥ እንፈልጋለሁ ብሎ ተናገረው። ይህንን ለማይልስ ጥሩ ነገር ስለሆነ ይህንን አለመቀበል ስለማይችል ጂሚን ትቶ ሄደ። በስልጠና ጊዜ ላይ ጂሚ ከባባድ ምቶችን መምታት አልቻለም ነበር።
ጂሚም እኔ ለጊዜው እረፍት እንድትወስድና እንድታስብበት ይፈልጋለሁ ብሎ ለአክሽንም ሄዶ ሰውየው ነገር እንደዚህ አይነት ስልጠና ቶሎ መለወጥ የሚችሉ እንዳይታ አይነት ሰው ልጆች አይደለም ብሎ ለሰውየው ተናገረ። እሱ ላይ ጊዜ እንዳያባክን ብሎ ነው ነገረው። ቢሆንም ግን አክሽን ይሄ ልጅ ጥሩ ነው ይሰራል ብሎ በተደጋጋሚ እንድታስለምደው ነገረ። ወደ ቤቱን በሚመለስ ሰው ሰዓት ጂሚ በለውጥ ሂደቱ ትንሽ ተደበረ። የነበረው ነገር ያን ያህል ውጤት ነገር አላመጣም ነበር። ቢሆንም ግን አክሽን ግን ያበረታታል ነበረ። ጂሚ ቤት የደረሰ ሰዓት ላይ አባቱን ወደ ስራ ሊሄድ እየተዘጋጀ ነበር። አባቱ እንደዚህ ያለው ተናገረ። እኔም ተምሬ አንተም አስተማሪ አንተም እንድትማር አድርጌ ራስ እንድትከላከል ማድረግ ሀሳብ ነበረኝ። ነገር ግን ስላልተመቸኝ መማር አልቻልኩም፣ አንተንም አላስተማርኩም፣ ጸጸቴ ነው ብሎ ለልጁ ተናገረ። አባቱ በቀጣይ ካይነበው ልጁ ነበር እሱን $100 $200 ይጠይቃል። እሱም ታክቲኩን ተጠቅሞ ከትምህርት በኋላ ስራ እንደጀመረና ቢያንስ 1 ወር ደሞዝ ወዝቼ ከዛ ላይ እሰጣለሁ ብሎ ጓደኞችን ያስማማል። በኋላ ላይ ደረጃ ላይ እያለቀሰ ያለው ቁጭ ብሎ ቦቢን ያገኛል። ጓደኛው ቦቢም እንደዚህ ጉልበተኞቹ ከቡድናችን ውስጥ ማን ጊዜ መቆም እንደማይችሉ ለጓደኛው ተናገረና መቼም ሁሌም እንደዚህ እንደሚቀጥሉ ተስፋ ነኝ ብሎ ተናገረ ለጓደኛው። እነዚህ ቃሎች ጂሚ ልብ ውስጥ ከገባ በኋላ ጂሚ ካሁን በኋላ በኃይለኛ መሰልጠን ጀምራለሁ ብሎ ሰልጥናውን ጀመረ። ጂሚ ብቻውን መሰልጠን ጀምረው አልነበረና ሳይክሉን አስገብቶ ከስራ በኋላ ደግሞ ሁሉ ጊዜ ስልጠናውን ብቻ እየሄደ በሳይክሉ ይሰነጥላል ነበረ። በዚህ ጊዜ ግን ምግቡን ቀንሶ የሩጫውም ሩጫ በጣም ጨምሮ ነበረ። አንድ ቀን ጂሚ ማይልሱን መታጠቢያ ቤት ውስጥ ያገኛል። ጂሚ ግን አንድ እንዳይሄድ ይናገራል። ገንዘቡም እስኪያገኘው ድረስ ማይልስኛ እንዳነካ ብሎ ጠየቀው። ገንዘቡ ልጅ አንድም ግራ ተጋብተው ነበረ። በመጨረሻ ላይ ጂሚ ምሳ በበሉበት ቦታ ሰዓት ላይ ስለተፈጠረው ነገር ይነግራል። ከዛም ንግግራቸውን በመሃል ኤሪያ መጣ። እነሱ ጋር ሲቀመጥ ነገሩ ይቀየራል። ጂሚ ከሰው ጋር መሆን እንደሚፈልግ ይነግራል። ቢሆንም ግን እሷ ለብቻችን መገናኘት ነበረብን መጀመሪያ ብላ ተናገረች። እሱም ባለችው ምክንያት ይጠይቃታል። እሷም በሚያስገርም ነገር ላይ እሺ ትላለች። በኋላ ላይ ጓደኞቹ ጂሚ ለፍቅር ቀጠሮ ተብለው ከቤት ለመውሰድ ይመጣል። በመጨረሻ ደቂቃ ላይ ነበረ ለቤተሰቡ የተናገረ። ቤተሰቦቹም ቢቢሉም በመጨረሻ ላይ እሺ ሂድ ብሎ ፈቀዱላቸው። ኤርኒያም እናትም ውጪ ላይ ወጥተው እረፍት እንዲወስዱ ተናገረች ለልጆቹም። ቤት ውስጥ ያለው ጫጫታም ስላልተመቻቸው ነው። ኤልያስን በመሃል ላይ ጂሚም ትስማለች። ቢሆንም ግን ከማይል 3 ጓደኞቹ ጋር አንዱ ሲመጣ ወደ እነሱ። በዚህ ጊዜ ጂሚ ለራሱ በመቆም ልጁን አስፈራርቶ ከዛ እንዲሄድ አረገው። ኤርኒያም ጂሚን ቤት ካደረሱ በኋላ በቀጣይ ቀን ሰፕራይዝ ስለሚያረጋት ከሰዓት ላይ እንገናኝ ነገ ተብሎ ተለያዩ። መጨረሻ በዛ ቀን ማታ ላይ አክሽን ጂሚ ለአክሽን ይደውላል። አክሽንም እሱን ለማግኘት ብሎ ስልክ ገዝቶ ነበር ፍቅረኛውም ይዞ እንዲመጣና ለዛም ደግሞ በመኪና እኛ ወደዛ እንድትወስድ ብሎ ለአክሽን ተናገረ ጂሚ። አክሽንም በቀጣይ እነሱን ይዞ ከልብ ወደ ጂም ቤት ወሰደው። ጂምን በኩራት የሚመስለው አኩ ኤርኒያንና ጂም ቦታ ያሉት ጓደኞቹ ሙሉ ያስተዋውቃታል። ጂምን ለማመጃ ላይ ኤርኒያንም ቦስኪ ተለማምደሽ ታውቂያለሽ ብሎ ሲጠይቁ እንዴት ሴት ቦስኪ ውስጥ ትገባለች ብሎ በግራሞት መለሳቸው። እዛ ውስጥ የሚያሰራ ሰውየው ከዛኛ አንድ ሴት እንዳለ አሳየውና ሴትዮዋ መጣ ከወንድ ጋር እንድትፋለም አደረገው። ሴትዮዋ ደግሞ ወንዱ በአንድ ምት ብቻ መሬት ላይ ዘረረችው። ከትምህርት ቤት የመጣ ልጅቷ በአግራሞት አይን አይታ ለካ እንደዚህ ሴት ጠንካራ ናት ብሎ መልስ መለሰችው። አዎ አሉትና በዛ ተሳሳቁ። ከተለያዩ በኋላ በቀጣይ ቀን ጂሚ ኤድሪያን ከደረሰው ሜሴጅ እያነበበ ይነሳል። ትናንትና ሰዓት ግን ጥሩ እንደነበረ ትነግራለች በሜሴጁ። ዛሬ ላይ ደግሞ ጂሚ በጣም የተነቃቃ መንፈስ ስላለው ቁርሱን ራሱ በመዝለል አስቧል። ዛሬ ጂም ቤት ገብቼ እዛ ማሳለፍ መርጫለሁ ብሎ ለመርሱ ሜሴጅ ተለካል። ጂም እዛ ግቢ እንደደረሰ በኋላ በዚህ ቀን ሌላ ሰው እንደሚያሰነጥለው ተናገረ። ዛሬ ረፍት ቀን ቢሆንም በመጀመሪያው ቀን ይሄንን ነገር ለአክሽን ነግሮት ነበር። እነሱ ጋር የሚፋለም ሰው ጎበዝ ተደባዳቢ ነበረ። አክሽንም ጥሩ ልብስ ለብሶ ወደ እነሱ ይመጣል። ማሊም ከጂሚ የማርሻል አክት የለመደውን ሰው ሊያሳያል አምጥቶ እነሱ ጋር አንዳንድ ቴክኒኮችንም ለጂሚ ያስለማምደዋል። በቀጣይ ጋር ማይልስ ጂሚን በጓደኞቹና በማይልስ ፊት ለፊት ይዘራል። ካገኘ በኋላ ጂሚ ቢሆንም ግን የተረጋጋ መንፈስ ውስጥ ነበረ። በዛ ምንም አይነት ፍርሃትም አላሳያቸው ነበረ። ማይልስም ከዛ ከሄደ በኋላ ኤሪያና ቦቢስም ወደ እርሱ መጡ። አንድ ላይ ከጂሚ ጋር ወደ ካፌ ገቡ። በኋላ ጂሚ መታጠቢያ ቤት በነበረበት ሰዓት አንድ ሲኒየር ተማሪ ወደ እሱ ይመጣል። ከዚህ በፊትም ይሄ ልጅ እሱን እያሳቀቀ ነበረ። ዛሬ ግን ያየው ነገር የተለየ ነው። ጂሚ ምንም ፍራቻ የለውም።
ቆም ቀጥ ብሎ ነው በአይኑን የሚያየው መልስ የሚሰጥ። ቢሆንም ግን የእነሱ ንግግር ደግሞ ከማይልስ መሀል አንድ ሰው ይሰማል ነበረ ማጣጣቢያ ውስጥ ሆነ። ጂሚም ከአሁን በኋላ ብራችን አይሰጥም ብሎ ቴክስት ላከለት ለና አሸባሪ ቡድን። ለዛ ደግሞ የበለጠ ጂሚውን ለማስፈራራት ግራቸውን ትልቅ ግብዳ የሆነ ሰው ሊያመጡበት ያስባል። ቢሆንም ግን የስልክ ጥሪ ላይ ሌላ ተማሪ ይህን ነገር ሰማና ለጂሚ ሄዶ ተናገረ። ሌላ ሰው እንደሚያመጡብህ ሊያስቀጠቅጡ ነው ብሎ ለጂሚ ተናገረ። ሌርኒያና ሁሉ ነገር እየሰማ ተናገረ። በኋላ መሄድ ጀመረ። ከአሁን በኋላ ማይልስ እኛ ላይ አፍን አከፍትም ብሎ አፉን አስይዛለሁ ብሎ ነው ሄደው ጂሚ። በተመሳሳይ ሰዓት ሌሎች ተማሪው ጓደኞቹን እንዳለ ይጠራል። ጂሙ ከትምህርት ቤት በሚወጣበት ሰዓት ላይ ሁሉንም ተማሪ ሜዳ ላይ ተሰብስቦ ነበረ። ስለሚደረገውን ድብድብ ከጂሚ ጋር ሁሉንም አዳርሶ ነበረ ውሻቶን። ዛሬ ጂሚን እንቀጠቅጣለን ብሎ ስለተናገሩ ወጥቶ ድብድቡን ለማየት ቆም ብሎ ነበር ተማሪዎች። ማይልስ ግብዳው እነሱ ማል ሳይገባ ሌላው ተማሪው እንዲቆሙ ያናገራል። ይህንን በዚህ ሰዓት አሁን የሚፋለመው ማይልስና ጂሚ ብቻ ነው ብሎ ተማሪው አረጋገጠላት። ጂሚ ይሄ ልጅ ከዚህ በፊት እያሰቃኝ ነበረ፣ ዛሬ ትምህርት የሆነውን ነገር ሰጣለሁ፣ መቀጣጫ ድብድብ ሰራለሁ ብሎ እየተዘጋጀ ነበር። ጉልበትም ደካማ ላይ ያሳየ ጥቅም ማግኘት እንዳያቆም ብሎ እየተናገረም ነው። ድብድብ ከቀጠለ በኋላ የሶስት ተማሪም ጨምሮ ድብድቡን እየተመለከቱ ነበር። አክሽንም መጥተው እዛ ነበር ድብድቡም ላይ ያግዙታል። ይኸውየውን ደግሞ አቅም ሲያጣ ጓደኞቹ እንዲያግዙ ይነግራል። ግን ጓደኞቹ ሳያግዙ ተማሪ እንዳለ እሱን ያግዙ ነበረ በጭብጨባ። መጨረሻ ላይ ጂሚ በትልቅ በቦስክ ከመታ በኋላ ልጁን መሬት ላይ ዘረረው። ከአሁን በኋላ እዚህ ትምህርት ቤት ውስጥ ማንም ሆነ እንዳይነጋገር ብሎ ልጁን አስፈራራው። ከዛሬ በኋላ ክብሩን አገኘ ትምህርት ቤት ውስጥ። ቪዲዮ እየቀረጡ ስለነበረ ቪዲዮ በጣም ታዋቂ ሆኖ አገር ላይ ተለቀቀ። በጣም ታየና በዛ መሃል እናቱም ቲቪ ላይ ልጁን አየችው። የጂሚ እናት ልጄ በራሱ መተማመን ላይ አይቶ በጣም ደነቀችው። መጨረሻ ላይ ጂሚ ከጓደኞቹ ጋር ትምህርት ቤት ውስጥ ሲወጣ ያሳየናል ፊልም። ከዚህ በኋላ እንከበራለን ብሎ ይሄንን ፊልማችን እዚህ ጋር ይጠናቀቃል። ሼር እና ሰብስክራይብ ላይክ እያረጋችሁ እስቲ ያበረታቱን። ባይ ባይ።